በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሮሚያ እና ብሔር ብሔረሰቦች ቅዱስ ሲኖዶስ ምልዓተ ጉባኤ የተሰጠ መግለጫ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28። በሐዋርያዊ ትውፊት መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያውን ጳጳስ ያገኘችው በ325 ዓመተ ምህረት የግብጽ ቤተክርስቲያን ፓትርያርክ ከነበሩት ቅዱስ አትናቴዎስ በአክሱም ነገስታት ጳጳስ እንዲሾም በተጠየቀ ጊዜ በአክሱም ቤተመንግስት ያደገውና የማህበረሰቡን ቋንቋ፣ ባህል እና እሴት የሚያውቅ አባ ፍሬምናጦስን አቡነ ሰላማ ብሎ በመሾም ነበር። በኋላም እግዚአብሔር ተሰዓቱ ቅዱሳንን ወደ ኢትዮጵያ በመላክ ወንጌል በስፋት በሀገራችን እንዲሰበክ አድርጓል። ነገር ግን የግብጽ ቤተክርስቲያን ኢትዮጵያ ከራሷ ልጆች ጳጳስ እንዳትሾም በመከልከሏ ምክንያት ካህናትና መምህራነ ወንጌል ጠፍተው ምዕመናን ወደ ባዕድ አምልኮት በተመለሱ ጊዜ የምህረት እጁ በክፉዎች ተንኮል የማይታሰር እግዚአብሔር ከኢትዮጵያ ምድር ጻድቁ አቡነ ቅዱስ ተክለ ሃይማኖትን አስነስቶ በሀገራችን ልዩ ልዩ ቋንቋዎች በመጠቀም ታላቅ ሐዋርያዊ ገድል እንዲጋደሉ፣ ገዳማትን እንዲገድሙ፣ ብዙ ቅዱሳን ደቀ መዛሙርትን እንዲያፈሩ፣ ካህናትና ዲያቆናት እንዲሾሙና የኢትዮጵያ ቤተክርስቲያን እንድታገግም እንዲሁም ምዕመናን ወደ ንስሐ እንዲመለሱ አድርጓል። ዛሬ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የሀገራችን ክፍሎች ከዚያም ባሻገር የሚታዩ የአባታችን አሻራ የእግዚአብሔር ድንቅ ሥራ ምስክር ነው። በቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብጽ ቤተክርስቲያን ተጽዕኖ ወጥታ የራሷን ጳጳሳትና ፓትርያርክ መሾም ጀመረች። በዚህም ምክንያት የግብጽ ቤተክርስቲያን ቀኖና ተጣሰ በማለቷ ምክንያት በሁለቱ አሃት አብያተ ክርስቲያናት መካከል ለረጅም ዘመናት መራራቅ እና መቃቃር እንደነበር የአደባባይ ምስጢር ነው። ሆኖም የንጉሠ ነገሥቱ መንግስት በሚከተለው አንድ ሀገር አንድ ቋንቋ ፖሊሲ በገዥ መደብ እና ቤተክርስቲያን አለቆች ስምምነት ከግዕዝ እና ከአማርኛ ቋንቋ በቀር ቤተክርስቲያንን ለማገልገል አልተፈቀደላትም ነበር። ይህም የሆነው ከአንድ ጎሳ የሚወለዱ የቤተ መንግስትና የቤተ ክህነት ገዢዎችን የጥቅም ክፍፍል ለማስቀጠል ነበር። ለዘመናት ቤተክርስቲያን የራሷን ልጆች በራሷ ለመሾም ስትናፍቅ የነበረው የጵጵስና ሹመት የወንጌል አገልጋይነት ስራ መሆኑ ቀርቶ በጠቅላይ ግዛት ቤተክርስቲያን የሚያስተዳድሩና ቡራኬ የሚሰጡ ኤጲስቆጶሳት ሹመት ሆነ። ስለሆነም ባለፉት 70 ዓመታት የተደራጀው የመንበረ ፓትርያርክ ጠቅላይ ቤተ ክህነትና የጳጳሳት ሹመት የወንጌል አገልግሎት ለብሔር ብሔረሰቦች በቋንቋቸው ማድረስ ሳይሆን በአብዛኛው የበለጠ ስጋዊ ሀብትን ለማደላደር በሚፈልጉ ኤጲስቆጶሳት እየተሞላች መጥታለች። ይህ አካሄድ ቀስ በቀስ የኦርቶዶክስ ተዋሕዶ ምዕመናንን በቤተ ክርስቲያናቸው እንግዳ እንዲሆኑ እና ከቤተ ክርስቲያን እንዲርቁ እያደረገ መጣ። ይልቁንም ዘመናዊ ትምህርት የመማር ዕድል ያገኘውን ትውልድ የአባቶቹን ሃይማኖት ትቶ በብዛት ወደ ሌሎች ቤተ እምነት እንዲገባ አድርጎታል። በተለይም ባለፉት 31 ዓመታት የኢትዮጵያ መንግስት በሚከተለው የትምህርት ፖሊሲ እና አስተዳደር ዘይቤ የተነሳ አብዛኛው የኦሮሚያ እና የሌሎች ክልል ተወላጆች በእናት ቋንቋቸው ስለሚማሩ በአማርኛ ብቻ የሚሰጡ አገልግሎቶችን በትክክል ማወቅ እና መረዳት አልተቻላቸውም።
ስለሆነ ብዙዎች የመጀመሪያውንና ትክክለኛዋን ሃይማኖታቸውን ትተው በሚያውቁት ቋንቋ ወደሚሰበክበት ሌሎች ቤተ እምነታት እየኮበለሉ ይገኛሉ። ከዚህም የተነሳ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ቁጥር ከጊዜ ወደ ጊዜ በአስደንጋጭ ሁኔታ እየቀነሰ መጥቷል። ከላይ የተዘረዘሩትን የቤተ ክርስቲያን ተግዳሮት ለመቅረፍ እና በማርቆስ ወንጌል ምዕራፍ 16 ቁጥር 16 ጌታ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ በሚለው አምላካዊ ትእዛዝ መነሻነት እንዲሁም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ቁጥር 14 እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? እንዲሁም በራእየ ዮሐንስ ምዕራፍ 5 ቁጥር 9 እስከ 10 ላይ ከነገድም ሁሉ ቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው ተብሎ ቅዱስ ሐዋርያት የተመሰገኑበትን ሥራ እና ሕይወት ለማስቀጠል በዮሐንስ ወንጌል ምዕራፍ 10 ቁጥር 11 መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ለበጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ምንደኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ በጎቹንም ይበትናቸዋል። ያለውን የጌታን ማስጠንቀቂያ በማስተዋል እንዲሁም በምዕራፍ 21 ቁጥር 15 ጌታችን ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ትወደኛለህን ብሎ በተደጋጋሚ 3 ጊዜ ከጠየቀው በኋላ በመጨረሻም ከወደድከኝ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ፣ በጎችን አሰማራ እንዳለው እኛም ይህን አምላካዊ ትእዛዝ እንዲፈጸም ከልብ በመሻት እና ከመንፈስ ቅዱስ የተቀበልነውን መንጋውን የመጠበቅ አደራ ለመወጣት እንዲሁም በነቢዩ ሕዝቅኤል ምዕራፍ 34 ቁጥር 3 እስከ ፍጻሜው ራሳቸውን ለሚያሰማሩ እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ጮማውንም ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትም ታርዳላችሁ፣ በጎቹንም አታሰማሩ፣ የደከመውንም አላጸናችሁም፣ የታመመውንም አላከማችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም። በኃይልና በጭቆናም ገዛችኋቸው፣ እረኛንም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ የሚለውን በቅዱሳን ነቢያት አድሮ እግዚአብሔር የተናገረውን ማስጠንቀቂያ በማስተዋል እንዲሁም ቅዱሳን አበው በመጽሐፍ በፍትሕ መንፈሳዊ አንቀጽ 5 ንዑስ አንቀጽ 138 ኤጲስቆጶስ ሆይ ከበጎች የተለየህ ብትሆን ጠላታቸው አንተ ነህ። የእግዚአብሔር ባለጋራው ወይንም ጠላት አንተ ነህ። እግዚአብሔር ጠባቂ የሆናቸውን በጎች የምታጠፋ አንተ ነህ። እኛ ብዙ ቋንቋዎችን በመናገር በድካም በትጋት እና በጾም ከመሬት ላይ በመተኛት እና በመሰደድ በመታሰር እና ዘወትር በመታመም ከብዙ ነገድ ውስጥ የሰበሰብናቸውን ምዕመናንን አንተ እንዴት ትበትናለህ? እነርሱም የቅድስት ቤተክርስቲያን ጉባኤ ናቸው ብለው ያሳሰቡን የቀኖና ቃል መሰረት ራሳችንን ከፍርድ ለማዳን እንዲሁም ከበጎች ላለመለየት ብፁዓን አባቶች ቅዱስ ሲኖዶስን መስርተን ኤጲስቆጶሳት በመንፈስ ቅዱስ መሪነት ቀብተን መድበናል። ይህ የኦርቶዶክሳዊት ተዋሕዶ ቤተክርስቲያን በምትቀበለው ፍትሕ መንፈሳዊ አንቀጽ 5 ቁጥር 105 እንዲህ ሲል በሚያዘው መሰረት ኤጲስቆጶስ ከ3 ኤጲስቆጶሳት ይሾም ዘንድ እናዛቸዋለን። የችግር ዘመን ቢሆን ግን ከ2 ኤጲስቆጶሳት ይሾም።
የሁለትና የሶስት ምስክርነት የጸና ይሆናልና። ስለሆነም የመንፈስ ቅዱስ ፈቃድ ከማዳመጥ ይልቅ በጥቂት ሊቃነ ጳጳሳት አሳሳሽነት በቅዱስ ሲኖዶስ በእኛ ላይ የተላለፈው ውግዘት ንጉሥ ሰሎሞን በመጽሐፈ ምሳሌ ምዕራፍ 26 ቁጥር 2 እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨረባ ከንቱ እርግማን በማንም ላይ አይደርስም እንዳለው የተላለፈው ውግዘት እንዲሁ ባዶ ነው። ነገር ግን የውግዘቱ ዓላማ እኛ ሦስቱን ሊቃነ ጳጳሳት እና 25 ኤጲስቆጶሳት ላይ የተላለፈ ብቻ ሳይሆን በቤተ ክርስቲያን የሚቆረቆሩና በቤተ ክርስቲያን የሚተጉትን ካህናትን፣ ዲያቆናትና ምዕመናንን ከቤተ ክርስቲያን አርቆ በቤተ ክርስቲያን ውድቀት የተለመደ ስጋዊ ምቾታቸውን እና ጎጠኛ ፍላጎታቸውን ለመምራት እንዲመቻቸው ነው። ሆኖም በቅዱስ ሲኖዶስ ስም ለውግዘት ምክንያት ናቸው ተብሎ ከተጠቀሱት ነጥቦች ውስጥ ዋና ዋናዎች እንደሚከተለው አስፈላጊ ግንዛቤ ለማስጨበጥ እንወዳለን። አንደኛ፣ የእኛ ዓላማ እንደ ከሳሾቻችን የዘር እና የጎሳ ክፍፍል ለመፍጠር ሳይሆን ቅዱሳን ሐዋርያት በፍትሐ ነገሥት አንቀጽ 5 ቁጥር 138 እንደገለጹት አባቶቻችን ብዙ ቋንቋዎችን በመናገር በድካም በትጋት እና በጾም ከመሬት ላይ በመተኛት እና በመሰደድ በመታሰር እና ዘወትር በመታመም ከብዙ ነገድ ውስጥ የሰበሰቧቸውን ምዕመናንን ለመጠበቅ የተደረገ የኤጲስቆጶሳት ሹመት ነው። ሁለተኛ፣ የተሾሙት ኤጲስቆጶሳት ምንደኛ ናቸው መባሉ ምንደኛ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ተኩላ ሲመጣ ባየ ጊዜ በጎቹን ትቶ የሚሸሽ በጎቹንም የሚበትናቸው ነው የሚለውን ካለማስታወስ የራሳቸውን ምንደኝነት ለሌላ ለመስጠት እንጂ ወገኖቼ ተኩላ እንዳይበላቸው ብሎ በሃይማኖት የተመሰከረላቸውን ከማህበረሰቡ ተመርጠው የተሾሙት ሊሆኑ አይችሉም። እነዚህ የተሾሙት አባቶችን ከሹመታቸው በፊት ቤተክርስቲያን በሰጠቻቸው ልዩ ታላላቅ ኃላፊነቶችን ሲወጡ የነበሩና አገልግሎታቸው በምዕመናን ዘንድ የታወቀ የተመሰከረላቸው ናቸው። ሶስተኛ፣ የቅዱስ ሲኖዶስ ስልጣን ስለመጋፋት የቀረበው ክስ ቀኖና ቤተክርስቲያንን ለራሳቸው የምንደኝነት ስራ ለመጠቀም እንዲያመቻቸው የቀረበ ነው። እኛ ግን ለቅዱስ ሲኖዶስ በቃልም በጽሑፍም በየጊዜው በቤተ ክርስቲያን ላይ የመጣውን አደጋ ከማሳወቅ እና ከማሳሰብ አልቦዘንም። የሲኖዶሱን ስልጣን በማይጋፋ መንገድ በፍትሕ መንፈሳዊ አንቀጽ 5 ንዑስ አንቀጽ 104 በሰጠን ስልጣን መሰረት የተከናወነ ሲኖት ነው። አራተኛ፣ መሰረተ እምነትን ወይንም ዶግማ ሃይማኖታዊ ቀኖናን እና የአስተዳደር ስርዓትን የጣሰ ተብሎ የቀረበው ክስ አግባብነት የሌለው እና ሆን ተብሎ ምዕመናንን ለማሳሳት እና ግጭት ለመቀስቀስ የተደረገ ውንጀላ ነው። የተሰጠው ሹመት የቤተ ክርስቲያን መሰረተ እምነት ሲያጸኑ ለነበሩና የበለጠ ለሚያጸኑ አባቶች ነው። ይልቁንም መሰረተ እምነት የጣሱት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ቁጥር 14 ያላመኑትም እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ብሎ ያስተማረውን ዶግማ የጣሱ እና እየጣሱ ያሉት ናቸው። ከሳሾቻችን ሹመቱ በቀኖና ቤተ ክርስቲያን የተደረገ መሆኑን ያውቃሉ። የሚያስደንቀው ግን ይህንን በቀኖና መሰረት የተደረገውን ያወገዙት የሲኖዶስ አባላት ከቀኖና ውጪ የጵጵስና ሹመት ያደረጉ ሊቃነ ጳጳሳት እንዳሉ እያወቁ በጎጠኞች ድጋፍ ያለፉት መሆናቸውን ስለዚህ
እያወቁ በጎጠኞች ድጋፍ ያለፉት መሆናቸው ነው። ስለዚህ ውግዘቱ ትርጉም የሌለው እና እውነተኞች አባቶች ወደ ቅዱስ ሲኖዶስ እንዳይገቡ ለመከላከል የተደረገ ነው። አምስተኛ በአባቶቻችንና በምዕመናን በሕይወትም ሆነ በሞት በማናቸው መንፈሳዊ አገልግሎት እንዳይገኙ ተብሎ የተላለፈው ውግዘት ለምዕመናኑ ያላቸውን ንቀት በግልጽ ከማሳየቱም በላይ አንድ ሰው በ40 እና 80 ቀን ልጅነት ባገኘባት፣ ባደጉባት፣ በተማሩባት ሀብታቸውን አፍሰው በሰሯት ቤተክርስቲያን እንዳይቀበሉና መንፈሳዊ አገልግሎት አታግኙ መባሉ ከሃይማኖታዊነት አልፎ ሰብአዊነትን የሚጋፋ መሆኑን እና ዜግነትን የሰረዘ ሕዝቡን ለጥቅም ብቻ የሚፈልጉ ስለመሆኑ ትልቅ ማሳያ ነው። ስድስተኛ ቤተክርስቲያናችን ራሷን የቻለ ስርዓተ ውግዘት ያላት እና በስርዓተ ውግዘቷም መሰረት ተወጋዡ ተጠርቶ ሐሳቡ ከተሰማና በሐሳቡም ውስጥ ኑፋቄ የተገኘበት እንደሆነ ተመክሮ እምቢ ሲል ተለይቶ የሚወገዝ ነው። በዚህ በተያዘው ጉዳይ ላይ ግን በመጀመሪያ የ3 ቀናት ሱባኤ ከታወጀ በኋላ ሱባኤው ሳይጠናቀቅና የመንፈስ ቅዱስን መልስ ሳይጠብቁ እነሱም በመግለጫቸው ላይ እንዳሳወቁት በማህበራዊ ሚዲያ ጫና ተነሳስተው ተገቢ ያልሆነ ውግዘት አስተላልፈዋል። እንዲሁም ራሳቸው እንደገለጹት ውግዘት ካስተላለፉ በኋላ የችግሩን ምንጭ ለማጥናት ኮሚቴ እንዲቋቋም መወሰናቸው የማውገዝ ዓላማቸውን በቶሎ ለመፈጸም እንጂ ችግሩን በትክክል መርምሮ እልባት ለመስጠት አልነበረም። ሰባተኛ የግብጽ ቤተክርስቲያን ጭምር አውግዛለች መባሉ ለ1600 ዓመታት ቤተክርስቲያናችን ከራሷ ልጆች ጳጳሳት ሹማ በህዝቦቿ ቋንቋ እንዳታስተምር ማድረጓ እየታወቀ በእስራኤል ሀገር የሚገኘውን የዴር ሱልጣን የኢትዮጵያ ኦርቶዶክስ ተዋሕዶ ገዳማችንን ለመንጠቅ የሚታገሉንን እንደ ደጋፊ እና ተቆርቋሪ ቆጥሮ የኤጲስቆጶሳቱን ምርጫ ተቃወመች መባሉ ምዕመናንን ለማሳሳት እና ጥንቱንም የኢትዮጵያ ቤተክርስቲያን እንዳትስፋፋ ያደረገችውን እንደ በጎ ተግባር መውሰድ ነው። ኤጲስቆጶስ በሀገሩ መስፋትና መጥበብ በህዝቡ ማነስ እና ብዛት ምክንያት ከተሾመበት ሀገር ወጥቶ ወደ ሌላ ሀገር አይሂድ። ከራሷ የሚሻለውን ሊፈልግ አይገባውም። ከእርሷ የሚሻለውን ሊፈልግ አይገባውም። ይህ ለእርሱ አይገባም እና ለሰው ሁሉ ድርሻ ከእግዚአብሔር ተሰጥቶታል እንጂ ይህ ከህዝባውያን ወገን ምስ ያገቡ ሰዎችን ይመስላል። ያለ ዝሙት ምክንያት ሰው ከሚስቱ ቢስተናከል ከእርሷ በምትበልጥ ሊለውጣትም ቢፈልግ እርሱ በጣም በደለኛ ወይም ኃጢአተኛ ነው። ከሀገራቸው የተሻለ ሀገርን የሚፈልጉ ኤጲስቆጶሳትም ካህናትም እንዲሁ ናቸው። ስለዚህም አውግዘን ለየናቸው። ይህ ልማድ መጥፎ ነውና ወይንም ፍትሐ ነገሥት አንቀጽ 158 ይህ በቅዱሳን አባቶቻችን በመጽሐፍ የተቀመጠው ትእዛዝ እና ውግዘት ዛሬ ሲኖዶሱ የሞሉ አብዛኛው አባቶችን የሚመለከት ነው። ምክንያቱም አብዛኞቹ በየሀገረ ስብከቱ የሚገኙ መንበረ ጵጵስናዎች ያለ ሊቀ ጳጳስ ለዓመታት ተዘግተው የሚገኙ ናቸው። በተጨማሪም አንዱን እሱ እንኳን በወጉ ለማስተዳደር እና ለመመገብ ሳይችሉ አባቶች በድጋሜ ሌላ በርካታ
ሀገረ ስብከትን በተደራቢነት በመያዝ ለሌላ ለመታጨት የሚፋጠኑ ናቸው። ስለዚህ ብፁዓን አባቶች ይህንን የመጽሐፍን ቃል በማዳመጥ ራሳቸውን ከውግዘት ነፃ እንዲያደርጉ በተቀበልነው አደራ እንመክራለን። ይሁን እንጂ በልዩ ሁኔታ አሁን የተሰጠውን ሲመት በመቃወም ለክፍፍል ምክንያት በመሆን ቅዱስ ሲኖዶስን በማሳሳት ሕዝበ ክርስቲያንን ግራ በማጋባት ላይ የተገኙትን ከዛሬ ጥር 19 2015 ዓ.ም ጀምሮ ከዚህ በታች ስማቸው የተዘረዘሩትን ግለሰቦች አንደኛ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ሥራ አስኪያጅ እና የባህር ዳር ሀገረ ስብከት ሊቀ ጳጳስ። ሁለት ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ኤልያስ የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ፋኑኤል የዲሲ እና የአካባቢው ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ናትናኤል የምስራቅ ወለጋ ሆሮ ጉዱሩ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ዲዮስቆሮስ የቤተ መጻሕፍት ወመዘክር የበላይ ኃላፊ። ብፁዕ አቡነ መቃርዮስ የምስራቅ ሐረርጌና የሶማሌ ሀገረ ስብከት ሊቀ ጳጳስ እንዲሁም ብቻቸውን አንድ ጳጳስ የሾሙ 10 ብፁዕ አቡነ ኤልያስ የስዊድን እና አካባቢው ሀገረ ስብከት ሊቀ ጳጳስ ብቻቸውን ተሿሚ። 11ኛ ብፁዕ አቡነ ሕርያቆስ ቅዱስ ሲኖዶስ ስልጣናቸውን ከሊቀ ጵጵስና እስከ ዲቁና ያለውን ቤተክርስቲያን የሰጠቻቸውን ስልጣነ ክህነት አንስቶ አውግዞ የለያቸው ሲሆን ከዚህ በኋላ በቀደመ ዓለማዊ ስማቸው አቶ ተብሎ እንዲጠሩ ምልዓተ ጉባኤው ወስነዋል። እንዲሁም ሌሎች ብፁዓን አበው ሊቃነ ጳጳሳት ይህን ቅዱስ ሲኖዶስ ለማውገዝ በጉባኤው የተገኙ አባላት ወደ ማስተዋል ተመልሰው እየፈጸሙ ያሉትን ቤተክርስቲያንን የመክፈል ተግባራቸውን እንዲያጤኑ እንመክራለን። ይሁን እንጂ በያዙት አቋም በመጽናት ቤተክርስቲያንን የመክፈል ዓላማቸው ላይ የሚጸኑ ከሆነ ከላይ በጠቀሱት ግለሰቦች ላይ የተላለፈው ቃለ ውግዘት የሚተላለፍባቸው መሆኑን እያሳሰብን በተሳሳተ አቋማቸው ምክንያት ለሚወሰድባቸው ቀኖናዊ እርምት ኃላፊነትን የሚወስዱ ይሆናሉ። የቅድስት ቤተክርስቲያናችንን ንብረት ለመጠበቅ ሲባል በጊዜያዊነት ከዚህ የቅዱስ ሲኖዶስ ውሳኔ በኋላ ማናቸውንም በእጃቸው የሚገኙ የቤተክርስቲያናችንን ንብረትና ቅርሶች እንዲሁም ለአገልግሎት የሚውሉ ማናቸውንም ንዋየ ቅድሳት ከቦታ ወደ ቦታ እንዳያንቀሳቅሱ እና እንዳያሸሹ ምዕመናን እና በተለያየ እርከን ላይ ያሉ የመንግስት አካላት ተገቢውን ክትትል እና ጥበቃ እንዲያደርጉ እንጠይቃለን። በመጨረሻም ቅዱስ ሲኖዶሳችን ከዚህ በፊት እንደተገለጠው በጥር 14 2015 ዓ.ም የተሾሙትን ኤጲስቆጶሳት ወደ የሀገረ ስብከታቸው መድቦ ልኳቸዋል። ስለሆነም አንደኛ ማህበረ ካህናት፣ ማህበረ ምዕመናን፣ የሰንበት ትምህርት ቤት አባላት እና መንፈሳዊ ማህበራት በተረጋጋ መንፈስ ሆናችሁ ከዚህ ቅዱስ ሲኖዶስ የሚሰጣቸውን መመሪያ በመከተል አስፈላጊውን ዝግጅት በማድረግ በየአህጉረ ስብከታቸው የሚላኩትን ኤጲስቆጶሳት በታላቅ ፍቅርና አክብሮት እንድትቀበሉና መንፈሳዊ ሕይወታቸው ማደግ እንድትተጉ እናሳስባለን። ሁለት የመንግስት አካላትን በዚህ ውሳኔ ባኮረፉ ግለሰቦች አነሳሽነት የፖለቲካ ፍላጎታቸውን በቤተ ክርስቲያን ውስጥ እንዳያንጸባርቁ አስፈላጊውን ጥበቃና ክትትል እንዲደረግ ጥሪያችንን እናስተላልፋለን። ሶስተኛ በተወገዙ አባቶች ፈንታ ቅዱስ ሲኖዶስ ሌሎች ኤጲስቆጶሳትን እስኪሾም ድረስ የየሀገረ ስብከቶቹ ስራ አስኪያጆች ተገቢውን የሀገረ ስብከቱን አገልግሎት እንድታስቀጥሉ መመሪያ እናስተላልፋለን። ልዑል እግዚአብሔር ሀገራችን ኢትዮጵያ እና ሕዝቦቿን ይባርክ። ጥር 19 2015 ዓ.ም
አዲስ አበባ ኢትዮጵያ